በጣም ብዙ ሰዎች ስለ አድሰንስ በውስጥ መስመር ብዙ መረጃዎችን ሲጠይቁኝ ነበር። እየተናፈሰ ያለው ወሬ እውነት ነው ወይ? አድሰንስ ኢትዮጵያ ውስጥ ተዘጋ ወይ እያላችሁ ጠይቃችሁኛል። ለእናንተ በዚህ ቪዲዮ መልስ ይዤላችሁ እመጣለሁ። ማድረግ ያለባችሁን ጥንቃቄና ይሄ ዜና እውነት ነው ውሃ ያነሳል ወይስ እንዴት ነው የሚለውን ነገር በዚህ ቪዲዮ አሳያችኋለሁ። እስከ መጨረሻው ቪዲዮን ከተከታተላችሁ ማለት ነው። አድሰንስ እንግዲህ ኢትዮጵያ ውስጥ ለሚኖሩ በዌብሳይት ክፍያ ለሚያገኙ ሰዎችና በዩቲዩብ በቋሚነት ገንዘባቸውን ወደ ኢትዮጵያ ባሉ ባንክ ቤቶች ትራንስፈር የሚያደርግላቸው ይሄንን ፍሎ የሚያሳልጥ አንድ ካምፓኒ ነው። ይሄ ካምፓኒ የጉግል ካምፓኒ ሲሆን ሁል ጊዜ ዩቲዩብ ላይ የሰራናቸውን ገንዘቦች ከ10 እስከ 12 እስከ 13 ባሉ ቀናቶች ውስጥ ወደ አድሰንስ ትራንስፈር አድርጎት ኢትዮጵያ ወዳሉ ባንኮቻችን ደግሞ ከ21 እስከ 26 ባለው ጊዜያቶች ውስጥ ባንካችን ላይ ገንዘባችን በኢትዮጵያ ብር ተመንዝሮ እንዲገባ የሚያደርግ አንድ ካምፓኒ ነው ማለት ነው። ይሄ ካምፓኒ እንግዲህ የባለፈውን ወር ክፍያ ከፈጸመ ሜይ 26 ኦልሞስት ዛሬ 17 ቀን ሆኖታል። ይሄን ዜና እንግዲህ 9 ቀን በፊት ወይ 10 ቀን በፊት ጉግል እንዳቆመና ገንዘብ እንዳልተላከላቸው ብዙ ዩቲዩበሮች ተናገሩ ተብሎ የተናፈሰው መረጃ ጉግል አድሰንስ ከ21 በኋላ የሚከፍለው ክፍያ እንኳን ሳይኖር ለሁሉም ሰው በአንድ አይነትና በተመሳሳይ ቀናቶች ውስጥ ነው ከ26 በኋላ ክፍያ የሚፈጸምላቸው ሰዎች እንደሌሉ እየታወቀ የትኛውን መረጃ ተገኝቶ ኮንፈርምድ እንደተደረገ ስለማላቅ ለኔ ውሃ አንስቶ አላገኘሁትም ማለት ነው የተሰራጨው መረጃ። ስለዚህ እናንተ ግን ልታውቁና ልትጠነቀቁ ይገባል ብዬ የማስበው ነገር እውነት ነው። ኢትዮጵያ ላይ ካለው ሁኔታ አንጻር ኢሜል አድሬሶችን ራሱ ፒን ኮድ ቫሪፊኬሽን ኦቲፒ ዋን ታይም ፓስወርዶችን ራሱ የሚልክበትን ስርዓት እንዳቆመው በረጅም ዓመት እንደሆነው ብዙዎቻችሁ ሰምታችኋል። ይሄ ችግር ኦልሬዲ ሃፕን አድርጓል ከጉግል ፒን ይሄ 6 ዲጂት ኮድ ጋር በተገናኘው ማለት ነውና ይሄ ነገር አይፈጠርም ሊሆን አይችልም ከሚሉት ውስጥ ሳልሆን ሊፈጠር ይችላል። ራሳችሁን ለዛ ደግሞ ሶሉሽን አዘጋጅታችሁ መጠበቅ ይኖርባችኋል ማለት ነው። የተለያዩ ውጭ ሀገር የሚኖሩ ቤተሰብ ዘመዶች ካሏችሁ እሱን ሬዲ አድርጋችሁ ብትጠብቁ መልካም ነው ላለው። ሁለተኛው ግን የቀጣዩ ወር አሁን የሚመጣው የዚህኛው ወር 26 መጥቶ ክፍያ ካልተፈጸመ እውነት አድሰንስ ክፍያ መፈጸም አቁሟል ብለን ኮንፈርምድ ልንሆን እንችላለን። ይሄም ግን ሊሆን የሚችለው ግን በኢሜይል አድሰንስ ራሱ ለኛ ኢንፎርም ሲያደርገን ነው። ከዚህ ጊዜያቶች በኋላ ከእናንተ ጋር ያለው ውል ይቋረጣል የሚል መረጃ እስካላቀረበልን ድረስ ከ70 ዩሮ ጀምሮ እስከ 10,000 ዩሮ የሚያወጡ ትልልቅ ዩቲዩበሮች ኢትዮጵያ ውስጥ ባሉበት ሁኔታ እንደዚህ አይነት መረጃዎች በሰፊው ሲሰራጩ ትንሽ የሚያሳዝን ቢሆንም እነዚህን ነገሮች ግን ከግንዛቤ እንደታስገቧቸውና አዲስ አፕዴቶች ሲኖሩ እዚሁ ገጽ ላይ የማሳውቃችሁ እንደሆነ ልገልጽላችሁ እወዳለሁ። ለኔ አዲስ የሆናችሁ ቤት ፎሎ ካደረጋችሁት ኔክስት አፕዴት አያመልጣችሁም። በቀጣይ ቪዲዮ እስከምንገናኝ ከክሊክ ዩሳሚ ጋር መልካም ጊዜ